ቀዳማይና ተከታይ ቁጥሮች ወይም ቀዳማይ ማለት ፕሪዲክሴሰር የምንለው ነው በእንግሊዝኛ። ተከታይ ደግሞ ሰክሴሰር የምንለው ነው በእንግሊዝኛ። ሶ ምንድን ናቸው ቀዳማይና ተከታይ ማለት? ቃላቶቹን ስትመለከቱ ቀዳማይ ማለት ቀዳሚ ከሚል ላይ መጣ አይደል? ቀዳሚ የሚቀድም ማለት ነው። ተከታይ የሚለው ደግሞ ተከታይ ደግሞ የሚከተል ማለት ነው። ቀዳማይ ማለት ቀድሞ የመጣ ወደኋላ ያለው ማለት ነው። ተከታይ ማለት ደግሞ ከዚያ በኋላ የሚመጣ እንደማለት ነው። ስለዚህ ቀዳማይ ማለት ቀድሞ የሚመጣ ማለት ነው። ለምሳሌ የሆነ ቁጥር ይሰጣችኋል። የዛን ቁጥር ቀዳማይ ፈልጉ ከተባላችሁ ያንን ቁጥር ቀድሞ የመጣ ማን ነው እንደማለት ነው። እሺ ቀዳማይ ማለት ቀድሞ የመጣ ወይም ቀድሞ የሚመጣ ማለት ነው። ወይም አንድ ቁጥር ወደኋላ ማለት ነው። ለምሳሌ 5 እዚህ ጋር አለች አይደለ? ስለዚህ የዚህን ቁጥር ቀዳማይ ማለት የአምስት ቀዳማይ ማለት አንድ ቁጥር ወደኋላ መመለስ ማለት ነው። እሺ ለምሳሌ 5 እዚህ ጋር ከሆነች አንድ እርምጃ ወደኋላ ማለት ነው። ስለዚህ አንድ ሰው የአምስትን ቀዳማይ ፈልግ ከተባለ አንድ እርምጃ ወደኋላ መመለስ አለበት እና ማን ላይ ነው የሚቆመው ማለት ነው? 4 ላይ ነው የሚቆመው። ስለዚህ የአምስት ቀዳማይ ማን ነው? 4 ነው ማለት ነው። ወይም ሲቀነስ አንድ ማለት ነው። ወይም ሲቀነስ አንድ ማለት ለምሳሌ የአምስትን ቀዳማይ ፈልጉ ከተባለ ቀድሞ የሚመጣ አንድ እርምጃ ወደኋላ ሲቀነስ አንድ ማለት ነው። ስንት ነው የሚመጣ? 4 ማለት ነው። ገብቷችኋል አይደል? ስለዚህ ይሄ ነው ምሳሌ እዚህ ጋር ሰርቻለሁ። የአምስት ቀዳማይ ማን ነው? 4 ነው። በዚህ መልክ ነው የሚሰራ ማለት ነው። ለምሳሌ የመቶ ቀዳማይ ማለት ነው። መቶ ቢሰጣችሁ የመቶ ቀዳማይ ማን ነው? እንዴት ነው የምታገኙት? ሲቀነስ አንድ ነው የምታደርጉ ማለት ነው። ስለዚህ መቶ ሲቀነስ አንድ ደግሞ ስንት ይመጣል? 99 ነው ማለት ነው። ስለዚህ ወደ ኋላ አንድ እርምጃ ብትመለሱ 99 ወይም የቁጥር መስመር ላይ እንደዚህ ቢሰጣችሁ ለምሳሌ እዚህ ጋር 100 ከሆነ እዚህ ጋር 99 እዚህ ጋር 98 እዚህ ጋር 97 እያለ 97 98 100 ይላል አይደል? ስለዚህ አንድ እርምጃ ወደ ኋላ ስትመለሱ ማን ነው የምታገኙት ማለት ነው? 99 ታገኛላችሁ ማለት ነው። ቀዳማይ ማለት ቀድሞ የሚመጣ እንደማለት ነው። ተከታይ ማለት ደግሞ ቀዳማይ ገብቷቸዋል ብዬ አስባለሁ። ተከታይ ማለት ደግሞ ተከትሎ የሚመጣ የሆነ ቁጥር አለ። ለምሳሌ እኔ የሆነ ቁጥር ብሆን ከኔ በኋላ የሚመጣውን አንድ እርምጃ ወደፊት ማለት ነው። እሺ ይህ ማለት ለምሳሌ እዚህ ጋር የቁጥር መስመሩን ተመልከቱ። ይሄ የቁጥር መስመር ነው። ከ0 እስከ 7 ተቀምጧል። ለምሳሌ የስድስት ተከታይ ከ6 በኋላ የሚመጣ ማለት ከ6 ጋር አንድ ስቴፕ ወደፊት ማለት ነው። ስለዚህ ስንት እንደምርበታለን? አንድ ማለት ማን ላይ ነው የቆምነው? 7 ላይ ነው ማለት ነው። ስለዚህ ተከትሎ የሚመጣ ማለት ነው ተከታይ ማለት። እሱን ተከትሎ ለምሳሌ 6 ብላችሁ ተከትሎ 7 ነው የምትሉታ። ስለዚህ የስድስት ተከታይ ማን ነው? 7 ነው ማለት ነው። አንድ ቁጥር ወደፊት ማለት ነው። ወደፊት ወይም ሲደመር አንድ ማለት ነው። ለምሳሌ እዚህ ምሳሌ ላይ የአምስት ተከታይ ማን ነው ማለት 5 ሲደመር አንድ ስንት ነው? 6 ነው። ወይም 5 ነው እዚህ ቁጥሩ የተሰጠን። የሱ ተከታይ ማለት ሲደመር አንድ ነው። ስለዚህ 6 ይመጣል ማለት ነው። ቀላል ነው። ስለዚህ በዚህ መልክ ነው ቀዳማይና ተከታይ የሚሰሩት። ለምሳሌ የ996 ተከታይ ማን ነው? ተከታይ ከሱ በኋላ የሚመጣ አንድ ሰው 996 ብሎ ስንት ይላል? 997 ይላል። በጣም ቀላል ነው። 997 ነው ማለት ነው። ወይም ደግሞ እዚህ ላይ ስንት ትደምራላችሁ ማለት ነው? አንድ ተከታይ ለማግኘት። ስለዚህ 997 ይሆናል ማለት ነው። ወይም በቁጥር መስመርም እንደዚህ አድርጋችሁ ማየት ትችላላችሁ። ለምሳሌ 995 996 997 998 999 እያለ ይሄዳል። ለምሳሌ የማን ነው የተጠየቀው? የ996 ነው። የሱ ተከታይ እዚህ ጋር አንድ እርምጃ ወደፊት ስታደርጉ 997 ይሆናል ማለት ነው። ግልጽ ነው ብዬ አስባለሁ። ይሄ ደግሞ ማጠቃለያ ነው። ይሄ ማጠቃለያ ምንድነው የሚለው? ለማንኛውም ሙሉ ቁጥር ወይ ለምሳሌ ወይ የሚባል ቁጥር ቢሰጣችሁ የፈለገ ቁጥር ሊሆን ይችላል። ወይ 100 ሊሆን ይችላል፣ 5 ሊሆን ይችላል፣ 0 ሊሆን ይችላል፣ 1000 ሊሆን ይችላል፣ 1 ሚሊዮን ሊሆን ይችላል። ለማንኛውም ቁጥር ወይ የሱን ቀዳማይ ለማግኘት የወይን ቀዳማይ ፈልጉ ከተባለ አንድ ትቀንሳላችሁ። የወይን ተከታይ ለማግኘት ደግሞ አንድ ትደምራላችሁ ማለት ነው። በጣም ቀላል ነው። በዚህ መልክ ነው የሚሰሩት። ስለ ቀዳማይና ተከታይ በዚህ ብናበቃ ቀላል ነው። ወደፊት ደግሞ ጥያቄ ስጠይቃችሁ በደንብ ትመልሳላችሁ ብዬ አስባለሁ። ይገባችኋል ብዬ አስባለሁ። በራሳችሁ መሞከር ትችላላችሁ። ሌላው አራቱ መሰረታዊ ስሌቶች ነው። ባለፈው ስለ አራቱ መሰረታዊ ስሌቶች በደንብ ነግራችኋለሁ ብዬ ነበር። ስለዚህ አራቱ መሰረታዊ ስሌቶች የምንላቸው እነማን ናቸው? አራቱ ስሌቶች ማለት መደመር፣ መቀነስ፣ ማባዛትና ማካፈል ናቸው። እነዚህ አራቱ ናቸው ማለት ነው። አራቱ መሰረታዊ ስሌቶች እነዚህ በጣም ይጠቅሟቸዋል። ለየትኛውም ስራ በማንኛውም ቦታ ላይ የሚጠቅሟችሁ ናቸው። እነዚህ አራት መሰረታዊ ስሌቶች የመጀመሪያ መደመር ልናይ ነው። መደመር እናያለን። እሱ ማለት አዲሽን የምንለው ነው በእንግሊዝኛ። አዲሽን መደመር። ለመደመር አንድን ቁጥር ለመደመር ስለ የቤት ዋጋ በትክክል ማወቅ ያስፈልጋል። ማንኛውንም ቁጥር ለመደመር የቤት ዋጋ ምን እንደሆነ በደንብ ማወቅ አለባችሁ። መጀመሪያ ስለ ቤት ዋጋ የማታውቁ ከሆነ መደመር አትችሉም። እሺ፣ ስለ ቤት ዋጋ በደንብ ማወቅ አለባችሁ።
ያው ተምረናል። እኔ ነግሬያቸዋለሁ የቤት ዋጋን እንዴት መስራት እንዳለብን ከየት ወዴት መሆን እንዳለበት ባለፈው ቪዲዮ በደንብ አስረድቻቸዋለሁ። ስለዚህ እሱን ማየት ትችላላችሁ። የቤት ዋጋን በደንብ ማወቅ አለባችሁ ለመደመር ማለት ነው። በመደመር ውስጥ ሶስት ነገሮች አሉ። በመደመር ውስጥ ስንት ነገሮች አሉ? ሶስት ነገሮች አሉ። ለምሳሌ እነዚህ ሁለት የተለያዩ ማርከሮች ናቸው። ይሄኛው ቀይ ማርከር ነው፣ ይሄኛው ጥቁር ማርከር ነው። ስለዚህ እነዚህ ሁለቱ የሚደመሩ ናቸው። ይሄኛው ሲደመር ይሄኛው እኩል ይሆናል፣ ይሄኛው ይመጣል ማለት ነው። ለምሳሌ ጥቁሩ ሲደመር ቀዩ አረንጓዴው ይመጣል ማለት ነው። ስለዚህ መደመር ላይ ሶስት ነገሮች አሉ ወይም ሶስት ቁጥሮች አሉ። ይሄኛው የመጀመሪያ ቁጥር ይባላል፣ ቀዩ ሁለተኛ ቁጥር። ለምሳሌ መደመር ላይ የመጀመሪያው ቁጥር ጥቁሩ ማርከር ነው አይደል? የመጀመሪያው ቁጥር ሲደመር ሁለተኛው ቁጥር እኩል ይሆናል፣ መልስ ይመጣል አይደል? ስለዚህ የመጀመሪያውና ሁለተኛው ቁጥር ምን ይባላሉ? ተደማሪዎች ይባላሉ። የሚደመሩ ሁለቱ ቁጥሮች ተደማሪዎች ይባላሉ። ከዛ እነሱ በእንግሊዝኛ አደንድስ የምንላቸው ናቸው። አደንድስ። ከዚያ በኋላ መልስ ደግሞ አለ። ስለዚህ ተደምሮ ሶስተኛ ቁጥር ይመጣል፣ መልስ ይመጣል። እሱ ደግሞ ምን ይባላል? ሰም ወይም ድምር ይባላል። ሰም ወይም ድምር ይባላል። እስኪ ምሳሌ እንስራ። የመጀመሪያው ሁለት ምሳሌዎች ናቸው የተሰጡን። የመጀመሪያው ምሳሌ ነው፣ እንደምሩ ይላል። ሁለተኛው ደግሞ ይሄ ነው፣ እናነባለን። ይሄ የቃላት ፕሮብሌም ይባላል። በቃላት ጥያቄዎች ሲጠየቁ ማለት ነው። ይሄ በህይወታችን ውስጥ የሚያጋጥሙን ነገሮች እንዴት በመድመር ማስላት እንዳለብን ወይም ደግሞ እንዴት መልስ መስጠት እንዳለብን ይነግረናል። በኋላ አስረዳቸዋለሁ። ለአሁኑ ግን የመጀመሪያው ምሳሌ እንስራ። ምሳሌ አንድ ምንድን ነው የሚለው? 4506 ሲደመር 20989 ነው የሚለው አይደለ? እነዚህ እንደምሩ ነው የተባለው። ምን አልኳችሁ እዚህ ጋር ለመደመር ስለ የቤት ዋጋ በትክክል ማወቅ ያስፈልጋል ብያቸዋለሁ አይደል? የቤት ዋጋ። ስለዚህ እነዚህን ቁጥሮች ለመደመር መጀመሪያ ቁልቁል ማስቀመጥ አለብን። ለምሳሌ እኛም ቁጥሩን እናስቀምጣለን። መጀመሪያ እዚህ ጋር 6 0 5 4 እንደዚህ አድርጋችሁ ታስቀምጣላችሁ። እሺ፣ የአንድ ቤት ከዚህ ወደዚህ ነው የሚቆጠረው። የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት። ስለዚህ 4506 ነው የሚመጣ ማለት ነው። 4506 ይመጣል። ይሄኛውን ደግሞ ውሰዱ። እሱም እንደዛው ነው። 9ን የአንድ ቤት ስለሆነች የአንድ ቤት ስር ትጻፋለች። እቺ የ10 ቤት ስለሆነች የ10 ቤት ስር ትጻፋለች። እቺ የ100 ቤት፣ እቺኛው የ1000 ቤት፣ እቺኛው ደግሞ የ10000 ቤት ነው፣ ወጣ ትላለች። ይሄኛው 10000 የለው፣ ሌላኛው 10000 ስለሌለው ወጣ ትላለች። ይህ ሲደመር ትላላችሁ፣ እንደዚህ ሰመረበታል ማለት ነው። ከዛ እንደምራለን ቁልቁል ከታች ወደ ላይ ማለት ነው። እነዚህ 6 እና 9 15 ይመጣል። ስንት ይመጣል? 15 ይመጣል አይደል? ስለዚህ የአንድ ቤቷን እዚህ ጋር እንጽፋታለን። እቺ የአንድ ቤቷ ናት፣ እዚህ ጋር ጽፈናታል። ካንስል ካረገችን ደግሞ ወደ 10 ቤት እንወስዳለን። እሺ፣ ወደሚቀጥለው ቤት እንወስዳታለን። እሺ፣ መጀመሪያ 9 እና 6 ተደመሩ አይደል? ተደምሮ እነዚህ ሁለቱ ሲደምሩ ስንት መጣ? 15 መጡ። ከዛ 5ን እዚህ ጋር ከጻፈን በኋላ አንዷን ደግሞ 10 ቤቷን ደግሞ ወደሚቀጥለው ቤት ነው እዚህ ጋር አስቀምጠን ከዛ 0 እና 8ን እንደምራለን። 0 ሲደመር 8 ያው 8 ነው። ከዛ አንድ አለች ተጨማሪ ከዚህ የመጣች አንዷ፣ ከሷ ጋር ስንት ይሆናል? 9 ይሆናል። ጨረስም ማለት ነው። ከዛ 10 ቤቱን እንደምረናል። ወደ 100 ቤት እንሄድ። 5 እና 9 5 ሲደመር 9 ስንት ይመጣል? 14 አይመጣም? ከዛ አራቱን እዚህ ጋር እንጽፍና አንዷ ደግሞ እዚህ ጋር አለች፣ ወደሚቀጥለው ቤት እንወስዳለን ማለት ነው። ወደሚቀጥለው ቤት እንወስዳለን። ከዛ 4 እና 0 4 ነው የሚሆነው፣ ከአንድ ጋር 5 ይመጣል ማለት ነው። ከዛ እቺ ተደማሪ የለም እዚህ ጋር ምንም የለም፣ ከዚህም የመጣ የለም። ስለዚህ ሁለት እዚህ ጋር ተጻፈለ። ስለዚህ 1 2 3 አድርጋችሁ ቅንፍ። ከዛ እንደዚህ ሆነ። ይሄ ስንት ይሆናል? የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ 10000 ቤት። ስለዚህ 25496 295 25495 ማለት ነው። 25495 ማለት ነው። እሺ፣ እንደዚህ ነው። ስለዚህ በደንብ ገብቶናል ማለት ነው። ቅድም እዚህ ጋር ያለው እዚህ ጋር የሰራ ነው። የመጀመሪያው ቁጥር ይሄኛው ነው፣ ሁለተኛው ቁጥር ይሄ ነው። ይሄና ይሄ ምን ይባላሉ? ስለዚህ ተደማሪ ወይም ደግሞ አደንድስ ይባላሉ። ይሄኛው ደግሞ መልስ ነው አይደለ? እሱ ደግሞ ምን ይባላል? ሰም ወይም ደግሞ ድምር ይባላል። እሱ ደግሞ ምን ይባላል? ድምር ወይም ሰም ይባላል ማለት ነው። ገብቷቸዋል? እሺ፣ ሁለተኛ ምሳሌ እንስራ። ይህ የቃላት ፕሮብሌም ነው። የቃል ፕሮብሌም ደግሞ የራሱ ሂደት አለው። መጀመሪያ ጥያቄውን ታነባላችሁ፣ ከዛ የተሰጠውን ታወጣላችሁ፣ የተጠየቀውንም ታወጣላችሁ። ስለዚህ እናነባለን። በአንድ ትምህርት ቤት ውስጥ ያሉ መጽሐፎች 3609 ሂሳብ ነው። 3609 የምንድን ነው? የሂሳብ ነው። 40880 እንግሊዘኛ ነው። 40880 እንግሊዘኛ ነው። ከዛ 400 እና ይላል 405 ደግሞ ሳይንስ ቢሆኑ በአጠቃላይ 405 ደግሞ ምንድናቸው? ሳይንስ ቢሆኑ በአጠቃላይ ስንት መጽሐፎች አሉ ነው የሚለው ጥያቄው። በአጠቃላይ ስንት መጽሐፎች አሉ ይላል። መደመር ነው አይደል? በአጠቃላይ ካለ
መደመር ነው። ስለዚህ በአጠቃላይ ካለ መደመር ነው ማለት ነው። ስለዚህ እነዚህን መጀመሪያ እናስቀምጣለን። እዚህ ጋር የቤት ዋጋው የመሰረት አድርገን እናስቀምጥ፣ ሶስቱን መደመር ማለት ነው። ስለዚህ እንደዚህ ነው የሚሆነው። መጀመሪያ ይሄንን 9 0 6 3 አስቀመጥን። ከዛ ሁለተኛው የ0 የአንድ ቤት ስለሆነች 8 የ10 ቤት 8 የ100 ቤት ከዛ 0 የሺ ቤት 4 የ10 ሺ ቤት እዚህ ጋር ስለሌለ ወጣ ትላለች። ከዛ እዚህ ጋር ደግሞ 405 ነው 5 የአንድ ቤት ስለሆነች እዚህ ጋር እቺ 10 ቤት እቺ 100 ቤት ከዛ እንደዚህ ካስቀመጥን በኋላ እነዚህ አስምረን እንደምራለን ማለት ነው። ስለዚህ ቁልቁል መደመር ማለት ከላይ ወደታች መጀመሪያ እነዚህ እንደምራለን። ሶስቱን 9 ሲደመር 0 ሲደመር 5 ስንት ይመጣል? 14 ይመጣል አይደል? ልክ እንደተለመደው አንድ ቤቷን እዚህ ጋር እንጽፋለን። አራትን የ10 ቤቷን ደግሞ ወደዚህ እንወስዳለን ወደሚቀጥለው ቤት ማለት ነው። ከዛ 1 ሲደመር 0 1 ነው። 1 ሲደመር 8 9 ነው። ከዛ 0 ስለዚህ 9 ነው የሚሆነው ማለት ነው። እዚህ ጋር ይዘን የመጣ ነው የለ ማለት። ስለዚህ አሁን ደግሞ 6 8 እና 4 6 ሲደመር 8 ሲደመር 4 ደምራለን ስንት ይመጣል? 18 አይመጣም? 18 ይመጣል። ከዛ 8ን እዚህ ጋር እንጽፍና ከዛችኛውን ደግሞ ወደሚቀጥለው ቤት እንወስዳለን ማለት ነው። ስለዚህ እንደምራለን 1 ሲደመር 3 4 እና 0 ያው 4 ነው የሚሆነው። እዚህ ጋር ተደማሪ የለም እንደዚህ ነው የሚሆነው። 1 2 3 አድርጋችሁ ቅንፍ ከዛ የቤት ዋጋውን የአንድ ቤት የ10 ቤት የ100 ቤት የሺ ቤት የ10 ሺ ቤት ስለዚህ 44894 ስለዚህ መልሱ 40 ስለዚህ በአጠቃላይ 44894 ነው ማለት ነው። ስለዚህ በአጠቃላይ በትምህርት ቤት ውስጥ ሳይንስ፣ ሂሳብ እና እንግሊዝኛ በአጠቃላይ 44894 መጽሐፍቶች አሉ ማለት ነው። ግልጽ ነው ብዬ አስባለሁ። አሁን ደግሞ ስለመደመር ማወቅ ያለባችሁን ነገር ወይም እውነታዎች ልነግራችሁ ነው። ስለመደመር ማወቅ ያለባችሁ አንዳንድ እውነታዎች የመጀመሪያው የቁጥሮችን ቦታ መቀያየር ለውጥ የለው። በመደመር ላይ ቁጥሮችን ቦታ መቀያየር ምንም ለውጥ የለው። የትኛውንም ቁጥር ማስቀደም ትችላላችሁ፣ መልሱ ግን ተመሳሳይ ነው። ይሄ ማለት ለምሳሌ ሁለት ቁጥሮች ቢኖራችሁ ለምሳሌ 5 ሲደመር 4 እና አሁን ደግሞ ገልብጣችሁ 4 ሲደመር 5 ብትሰሩ መልሳችሁ ተመሳሳይ ነው። ይሄም 9 ይመጣል፣ ይሄም 9 ይመጣል። 5 ሲደመር 4 9 ነው። 4 ሲደመር 5 9 ነው። ስለዚህ በመደመር ላይ ቦታ መቀያየር ምንም ለውጥ አያመጣም። ኦኬ፣ ለውጥ የለው። ይህ ምን ተብሎ ይታወቃል? የቦታ ቅይር ባህሪ ይባላል። የቦታ ቅይር ባህሪ ይባላል። ወደፊት ትማራላችሁ። ለአሁኑ ግን ቦታ መቀያየር ምንም ለውጥ እንደሌለው ብቻ ከተገነዘባችሁ በቂ ነው። ስለዚህ በመደመር ላይ የትኛውንም ቁጥር ማስቀደም ትችላላችሁ። ምንም ለውጥ የለውም። እሺ፣ ምንም ለውጥ የለውም በመደመር ላይ። ሁለተኛ ለምሳሌ 3 ቁጥሮችን ደምሩ ብትባሉ እዚህ ጋር ስንት ቁጥሮች ናቸው? 3 ቁጥሮች ናቸው የተሰጡን። ስለዚህ እንደዚህ አይነት ቁጥሮች 3 ቁጥሮች ቢሰጡን እንስራ። እዚህ ጋር ለምሳሌ እንደዚህ ማለት ነው 4 ሲደመር 5 ሲደመር 6 እነዚህን ቁጥሮች ደምሩ ብትባሉ ምን ታደርጋላችሁ? እንደዚህ ማድረግ ትችላላችሁ። ከፈለጋችሁ ወይ የመጀመሪያዎቹ ሁለቱን 4 ሲደመር 5 ብላችሁ ቅንፍ ውስጥ አስገብታችሁ ሲደመር 6 ማለት ትችላላችሁ። ከፈለጋችሁ ደግሞ የመጀመሪያውን ትታችሁ እሱ ውጭ አድርጋችሁ ሁለተኞቹን 5 ሲደመር 6ን እንደዚህ ቅንፍ ውስጥ ማስገባት ትችላላችሁ። ለምሳሌ የመጀመሪያው ላይ 3 ቁጥሮችን ደምሩ ብትባሉ በዚህ መልክ 4 ሲደመር 5 ሲደመር 6 ነው አይደለ? እንደዚህ ቢሰጣችሁ እንደዚህ ስሩ ብትባሉ ምን ታደርጋላችሁ? የመጀመሪያ እነዚህ 3 ቁጥሮችን እንትን ከምትደምሩ አንድ ላይ የመጀመሪያዎቹን ሁለቱን ቅንፍ ውስጥ ካስገባችሁ በኋላ ከዛ ሶስተኛውን ለብቻ መተው፣ ወይ ከፈለጋችሁ ደግሞ የመጀመሪያውን ትታችሁ እሱን ለብቻ ትታችሁ ሁለተኛውና ሶስተኛውን ማስገባት ትችላላችሁ። ይህ ለምን ይደረጋል ልትሉ ትችላላችሁ። ለምንድን ነው ቅንፍ መጻፍ እዚህ ጋር ያስፈለገን ልትሉ ትችላላችሁ። በሂሳብ ሕግ ቅንፍ ማለት ቅድሚያ እንሰጠዋለን ማለት መጀመሪያ የምንሰራው ቅንፍ ውስጥ ያለው ነው ማለት ነው። እሺ፣ ቅንፍ ማድረግ ማለት መጀመሪያ የሚሰራው እዛ ቅንፍ ውስጥ ያለው ነው ማለት ነው። እሺ፣ በደንብ መረዳት አለባችሁ። ስለዚህ አሁን አንድ ሰው 4 ሲደመር 5 ሲደመር 6ን ስሩ ደምር ቢባል ምን ያደርጋል? ሁለት አማራጮች አሉት። ወይ የመጀመሪያዎቹ ሁለቱን ደምሮ የመጀመሪያዎቹን 4 ሲደመር 5 ብሎ እሱን ከደመረ በኋላ ከዛ የመጨረሻውን ቁጥር መደመር ይችላል። ስለዚህ እዚህ ጋር እንደዚህ ቅንፍ ውስጥ ገቡ ማለት መጀመሪያ የሚሰሩት እነሱ ናቸው። መጀመሪያ የእነዚህ መልስ ማግኘት አለባችሁ ማለት ነው። ስለዚህ እነዚህን ትደምራላችሁ። 4 እና 5 ስንት ይመጣል? 9 ይመጣል። ስለዚህ 9 እዚህ ጋር ብታረጉ ብትተውም ችግር የለውም ብቻውን ስለሆነ 4 እና 5 ከዛ ሲደመር 6 ታመጣላችሁ። መልሱ መጨረሻ ላይ ስንት ይመጣል? 15 ይመጣል።
ይህ ማለት ለምሳሌ ሶስት ቁጥሮች በዚህ መልክ የሚሰጣችሁ ከሆነ የትኞቹ ለምሳሌ ሁለቱን መጀመሪያ ደምራችሁ በሱ ላይ መደመር ማለት መጀመሪያ ሁለቱን ተደማሪዎች መደመር ነው። እሱ ላይ ሶስተኛውን ትደምራላችሁ። ቅንፍ ማስቀመጥ ማለት መጀመሪያ እነዚህ ስራ ማለት ነው በሂሳብ። ኦኬ እሺ። ሁለተኛው ደግሞ ለምሳሌ እንደዚህ ቢሰጠን 4 5 እና 6 በዚህ መልክ ቢሰጠን ምንድነው የምናደርገው? አንደኛውን አይተናል እዚህ ጋር የመጀመሪያውና ሁለተኛውን መውሰድ እንችላለን። አይ እሱን አልፈልገው ካልን ደግሞ እንደዚህ እናደርጋለን። የመጀመሪያውን ትተን ሁለተኛውና ሶስተኛውን እንደዚህ መውሰድ እንችላለን። ሶስተኛውና ሁለተኛው ከዛ በእነሱ ላይ ደግሞ ማን እንደምራለን? የመጀመሪያውን እንደምራለን። ይህ ማለት በደንብ አስተውሉ። ከዚህ ጋር ልዩነት አለው። እሺ ከመጀመሪያው ጋር እዚህ ጋር ሁለተኛውና ሶስተኛውን ከሰራን በኋላ እነሱን ከደመርን በኋላ በእነሱ ላይ ይሄኛውን እንደመደመር ማለት ነው። እሺ ሶስት ቁጥሮች መጀመሪያ ተቀምጠዋል። እነሱም ለመደመር ስንፈልግና በዚህ መልክ ካስቀመጥ ሁለተኛውና ሶስተኛውን እዚህ ጋር ቅንፍ ላይ ብናስቀምጥ መጀመሪያ ሁለተኛውና ሶስተኛውን እንሰራለን ማለት ነው በሂሳብ ህግ። እሺ እነዚህን ከሰራን በኋላ የመጀመሪያውን እንደምርበታለን ማለት ነው። ስለዚህ እዚህ ጋር መጀመሪያ የእነዚህን መስራት አለብን። ይሄኛው ሲደመር ስንት ይሆናሉ? 11 ሆኖ አይደለ? ከዛ እዚህ ጋር ደግሞ 4 አለ። ስለዚህ 4 እና 11 መጨረሻ ስንት ይመጣል ማለት ነው? 15 መጣ ማለት ነው። ስለዚህ እዚህ ጋር ምናልባት ይሄኛው ቅንፍ ወዴት ሄደ ልትሉ ትችላላችሁ። እንደዚህ ማስቀመጥ ትችላላችሁ። ለውጥም የለውም ብቻውን ከሆነ ቅንፍ አያስፈልገው። ስለዚህ በዚህ መልክ ማስቀመጥ ትችላላችሁ። ስለዚህ ቅንፍ ማስቀመጥ ማለት የትኞቹን ማስቀደም አለብኝ ልትሉ ትችላላችሁ ማለት ነው። የትኛውን ማስቀደም አለብኝ ማለት ነው ቅንፍ ማለት አንዴ ነው። ሁለተኛ ደግሞ ቅንፍ ማለት የቅደም ተከተል ወይ ደግሞ የትኛው ለምሳሌ 4 5 6 ነው አይደለ? ኦርደሩን ወይም ቅደም ተከተሉን ማንጸባረቅ ማለት ነው። ለምሳሌ የመጀመሪያው ባለበት 4 ሲደመር 5 ሲደመር 6 እንደማድረግ ነው። ሁለተኛው ደግሞ እነዚህን ቦታ ቀያይራችሁ 4 ሲደመር 5 ሲደመር 6 ማለት ነው። አሁን ይሄንን እንደዚህ ማድረግ ትችላላችሁ። 5 ሲደመር 6 ሲደመር 4 ማድረግ ትችላላችሁ። ምክንያቱም እነዚህ ሁለቱ ይሄ አንድ ነው፣ ይሄም አንድ ነው። ምክንያቱም አንድ ቅንፍ ውስጥ ስላለ እንደ አንድ ነው የሚቆጠረው። ስለዚህ ቦታ መቀየር ይቻላል። እዚህ ጋር ቦታ መቀየር ችግር የለም። ይሄንን ወደዚህ አምጥታችሁ ይሄኛውን ወደዚህ መውሰድ ትችላላችሁ። በየትኛውም ቅደም ተከተል ብትሰሩት ተመሳሳይ ነው የሚመጣው ማለት ነው። ስለዚህ ሁለተኛው ይሄ ነው። ይሄ ደግሞ ምን ይባላል? ስለዚህ የዚህ መልስም 15 ነው፣ የዚህ መልስም 15 ይመጣል። ይሄም 15 ይመጣል። ይሄ ደግሞ ምን ይባላል? የተጣማጅነት ባህሪ ይባላል። የተጣማጅነት ባህሪ ወይም ደግሞ አሶሲዬቲቭ ፕሮፐርቲ ማለት ነው። አሶሲዬቲቭ ፕሮፐርቲ ነው የሚሆነው ማለት ነው። አንድ መርሳት የሌለባችሁ ነገር በሂሳብ ውስጥ እቺ ቅንፍ ማለት የትኛው ማስቀደም እንዳለባችሁ የምትነግራችሁ ናቸው ማለት ነው። ማለትም ለየትኛው ቅድሚያ ሊስጥ የትኛው ይቅደም እንደማለት ነው። ሁሌ በቅንፍ ውስጥ ያሉ ስለሆኑ የሚሰሩት ማለት ነው። ይሄኛው የተጣማጅነት ባህሪ ወይም አሶሲዬቲቭ ፕሮፐርቲ ይባላል። ሶስተኛው ደግሞ እንደዚህ ነው። ለምሳሌ የሆነ ቁጥር ውሰዱ። ሌትስ ሴይ 8 እንበልና እሱ ላይ 0 ደምሩ ስንት ይመጣል? የሆነ ቁጥር ላይ 0 መደመር ማለት ቁጥሩን ምን መልኩ አይለውጡ ተመሳሳይ ያ ራሱ ቁጥሩ ነው የሚሆነው። የሆነ ቁጥር ወስዳችሁ በሱ ላይ 0 ብትደምሩ እርሱ ራሱ ነው የሚመጣው። እሺ ወይ ደግሞ እነዚህ ቦታ ቀያይሯቸው 0 አድርጋችሁ እንደዚህ አድርጉ። ይሄ ቦታ ቀይር ነው አይደል? ቦታ ተቀይሯል። መጀመሪያ 8 ሲደመር 0 ቦታ መቀየር ለውጥ የለውም ብያቸዋለሁ። ስለዚህ ተመሳሳይ ነው። መልሱ አሁንም ስንት ይመጣል? 8 ይመጣል ማለት ቦታ መቀየር ለውጥ የለውም። ስለዚህ አሁን እዚህ ጋር 0 ላይ የሆነ ቁጥር መደመር ያ ቁጥር ነው የሚመጣ መልሱ። ወይም ደግሞ የሆነ ቁጥር ላይ 0 መደመር ይሄ ራሱ ነው የሚመጣ። ይሄ ደግሞ ምን ይባላል? የዜሮ ባህሪ ይባላል። ወይም ደግሞ ፕሮፐርቲ ኦፍ ዜሮ ዋና ትችላላችሁ። ከፈለጋችሁ ደግሞ ሌላም ስም አለው አዲቲቭ አይደንቲቲ። በጣም ካወቃችሁ አዲቲቭ አይደንቲቲ መጠቀም ትችላላችሁ። በጣም ካወቃችሁ፣ በጣም ከገባችሁ ማለት። ነገር ግን ለአሁኑ ፕሮፐርቲ ኦፍ ዜሮ ብላችሁ መያዝ ትችላላችሁ። ወይም የዜሮ ባህሪ ብላችሁ መያዝ ይቻላል ማለት ነው።